አንቲ ውእቱ መሶበ ወርቅ ንጹሕ እንተ እስቴታ ምናየው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም የምትገኙ ውድ ኦርቶዶክሳውያን በልዑል እግዚአብሔር ስም እንደምንሰነበታችሁ እንኳን ለታላቁ መልአክ ለሊቀ መላእክት ቅዱስ ገብርኤል ዓመታዊ ክብረ በዓል በሰላም አደረሳችሁ አደረሰን፣ አሜን። በዛሬው ዕለት ቅዱስ ገብርኤልን የት አይታችሁ ነው የምትስሉት? መላእክት ረቂቃን ናቸው፣ አይታዩም፣ አይጨበጡም፣ አይዳሰሱም። እናንተ ግን ስዕል ስላችሁ ይሄ የገብርኤል ስዕል ነው ትላላችሁ። ይሄ ጣዖት አምልኮ ነው፣ ስህተት ውስጥ ነው ያላችሁ፣ ኑ ከሱ ስህተት ውጡ የሚሉ በጣም የሚያሳዝኑ በክርስትና ጥላ ውስጥ አለን የሚሉ የዋሃን ሰዎች አሉና ለነዚህና በእነዚህ ሀሳብ እውነታቸውን እኮ ነው። ለመሆኑ ገብርኤልን የት አይተን ነው የምንስለው? አይታይ ረቂቅ ነው የምትሉ የክርስትና ሀሳብ በሚገባ ያልገባችሁ ኦርቶዶክሳውያን ይህንን ቪዲዮ እስከ መጨረሻ እንድትመለከቱትና ለሌሎችም እንድታዳርሱ በአክብሮት ጠይቃለሁ። እንግዲህ ስዕልን በተመለከተ ብዙ ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በፕሮቴስታንቱ ዘንድ በጣም ያስነቅፋታል። ጣዖት አምላኪዎች ናችሁ፣ ይህን ያክል ስዕል የፈረንጅ ስዕል ሰብስባችሁ ምናምን ይላሉ ሰዎች እና በጣም ያሳዝኑኛል። ለመሆኑ ስዕል እንድንስል ማን ነው የፈቀደልን? እንዲያው እኛ ቤተ መቅደሱን ያሳምረዋል፣ አንዳንድ ገቢ ምንጭም ይሆናል ብለን ተስማምተን የሳልነውስ ነው ወይንስ ደግሞ ራሱ እግዚአብሔር ሰአሉ ብሎን ነው? ይህንን ማወቅ አለብን። እነዚህ ሰዎች ስዕላት ጣዖት ናቸው ለማለት የሚጠቅሱላቸው ሁልጊዜም የተለመደ ጥቅስ የመጀመሪያው ኦሪት ዘጸአት ምዕራፍ 20 ከቁጥር 2-3 አካባቢ ጀምሮ ያለው ከኔ በቀር ሌላ አምላክ አይሁንህ ወይም አታምልክ የሚለውን ሲያብራራ በላይ በሰማይ ካለው በታች በምድር ካለው በባህር ውስጥ ካለው የማንኛውንም ምሳሌ ለአንተ አታድርግ፣ አትቅረጽ፣ አትስገድላቸው፣ አታምልካቸው የሚል ሀሳብ ይዙቃል እና ይችን ነው የሚወስዷት። ለመሆኑ ይሄ ስለ ስዕላት የተነገረ አይደለም። ይሄ ቦታ የተነገረው እንደሚነግረን ኮንቴክስት የሚባል ነገር አለ አይደል? አውድ ማለት ነው። እኔ ነኝ አምላክ፣ ከኔ በቀር ሌላ አምላክ አታምልክ ነው ያለ። ስለዚህ እየተናገረ ያለው አምላክ እሱ ብቻ እንደሆነ ከሱ ውጭ ግን ሌላ አምላክ እንደሌለ በላይ በሰማይም የለም፣ በታች በምድርም የለም፣ በባህር ውስጥም የለም። እሱ ብቻ ነው አምላክ። ስለዚህ በላይ በሰማይ የሆነ አካል ቀርጸ እሱ አምላክ ነው እንዳትል፣ በምድርም የሆነ አካል ቀርጸ እሱ አምላክ ነው እንዳትል፣ በባህር ውስጥም ያለ ነገር ቀርጸ አምላክ ነው እንዳትል እያለ እያስጠነቀቀ እንጂ ስለ ስዕል አይደለም። እንዴ ስዕልማን መሳል እንዳለብን እኮ ራሱ እግዚአብሔር ነግሮናል። የት ነገረን? እዛው ኦሪት ዘጸአት ምዕራፍ 25 ምዕራፍ ወደዛ ስንሄድ ምዕራፍ 25 ቁጥር 18 ላይ እግዚአብሔር አምላካችን ለሙሴ ስዕል እንዲስል እንዳዘዘውና ሙሴም ስዕል እንደሳለ ይናገራል። ይኸው ከተቀጠቀጠ ወርቅ 2 ኪሩቤል ስራ ይለዋል። ከተቀጠቀጠ ወርቅ 2 ኪሩቤል ምን በል ስራ። ኪሩቤል ማለት መላእክት ናቸው። በምኑ ላይ ነው መሳል ያለበት? ነግሮታል በዝርዝር በታቦቱ ላይ እንደሆነ። በዛ ታቦት ላይም ሲስል እንዲያውም ክንፋቸውን ወደ ሰማይ መዘርጋት እንዳለባቸው፣ እርስ በርሳቸው መተያየት እንዳለባቸው በሚገባ በዝርዝር ነግሮታል። ስለዚህ ቅዱሳን መላእክትን መሳል እንዳለብን የነገረን ራሱ እግዚአብሔር ነው። ይሄ ብቻ አይደለም። እዛው ኦሪት ዘጸአት ምዕራፍ 26 ላይ የመጀመሪያው የእግዚአብሔር ማምለኪያ የተሰራው ከልብስ ነው እና እሱም ደብተራ ኦሪት ድንኳን ነው። እዛ ድንኳኑ ላይ 10 መጋረጃዎች እንዲኖሩ እግዚአብሔር አዝዟል እና በ10 መጋረጃዎች ላይ ምን ብሎታል? ኪሩቤል ይሁኑ ማለት በጥልፍ መልኩ ይሳሉ እንዳለው ነው የሚነግረን። ስለዚህ ይህንም ክፍል መመልከት ትችላላችሁ። ከዚህ በተጨማሪ በጣም ግልጽና ደግሞ ለሁላችንም የምንረዳው ክፍል አንደኛ ነገሥት ምዕራፍ 6
ቁጥር 23 ላይ ከድንኳን ወደ ቤተ መቅደስ የእግዚአብሔር ማምለኪያ ምዕመናን የሚሰበሰቡበት ሲሰራ በደብተራ ኦሪት በመጋረጃው ላይ የነበሩ ኪሩቤል አሁን ደግሞ በቅድስተ ቅዱሳኑ ውስጥ እናም በቤተ መቅደሱ ዙሪያ በውስጥና በውጭ እንዲሳሉ ሰሎሞን ከእግዚአብሔር ስለተነገረው ይሄንን ነገር ሰሎሞን አድርጎታል። እንደውም እዛ ምን ይላል? በቤቱ ዙሪያ በውስጥና በውጭ የዘንባባ ዝንጣፊ፣ የፈነዳ አበባ፣ የኪሩቤልን ስዕል እንደቀረጸ ይናገራል። ስለዚህ ለዛ ነው እኛም በቤተ ክርስቲያናችን ልክ ሙሴ እስሬት መክደኛው ላይ እንደሳለ እኛም ታቦት ላይ ስዕል እንስላለን። የታቦቱ ባለቤት አጋዕዝተ ዓለም የቅድስት ሥላሴ የእመቤታችን ስዕል ይሳላል። ከየት ነው የወሰድነው? ይኸው ከሙሴ ነው የወሰድነው። ሙሴ በደብተራ ኦሪት በመጋረጃዎች ላይ ኪሩቤልን እንደሳለ በእኛም በቤተ መቅደስ ንዋየ ቅድሳት ለምሳሌ በጥላ ላይ ሊሆን ይችላል፣ በካባዎች ላይ ሊሆን ይችላል። የቅዱሳን መላእክት ስዕላቸው ይሳላል። ለምን? ሙሴ ስለሳለ። ሰሎሞን በቤተ መቅደሱ ውስጥ በቅድስተ ቅዱሳኑ እንዲሁም ደግሞ በውጭ በውስጥም በውጭም መላእክትን እንደሳለ እኛም ቤተ መቅደስ ውስጥ ስላለን፣ ቅድስት ውስጥ ስላለን፣ ማኅሌት ላይ ስላለን፣ በውጭም እንስላለን። ለምን? ይኸው ሰሎሞን ስላደረገ። ይሄ ብቻ አይደለም። ሰሎሞን ይሄንን መቅደስ ሰርቶ ከጨረሰ በኋላ እግዚአብሔር ይሄን መቅደስ ወዶታል። ይሄን መቅደስ መርጬዋለሁ፣ ቀድሼዋለሁ፣ ጸሎትን ሁሉ እንግዲህ በዚህ የምታደርገውን እሰማሃለሁ ብሎ ቃል ኪዳን እንደሰጠው እንመለከታለን። ስለዚህ መላእክትን የታይታችሁ ነው ምስሉ የሚሉ ሰዎች መላእክትን ለመሳል የግድ በአይን ማየት አይጠበቅም። ሲጀመር ስዕልና ፎቶ ይለያያል። ፎቶ ከሆነ በአካል ማየት፣ ቀረብ በል፣ ወደዚህ ተስተካከልልኝ እያሉ ማንሳት የግዴታ ነው። ስዕል ግን ውክልና ስለሆነ ታሪክን የሆነ ትእዛዝን መሰረት አድርጎ መሳል ይቻላል። ሙሴ እኮ ኪሩቤልን አይቶ አይደለም የሳላቸው፣ እንዲህ አድርጋ ሳላቸው፣ ክንፋቸውን ይዘርጉ፣ በስሬት መክደኛው ላይ እርስ በርሳቸው ይተያዩ ስላለው ይህንን ወስዶ ሳለ። ሰሎሞንም በተመሳሳይ ነው። ስለዚህ የቅዱስ ገብርኤልን ስዕል የታይታችሁ ነው የምስሉት የሚሉ ሰዎች በዚህ መረዳት ይችላሉ። ቅዱስ ገብርኤል እንግዲህ የሚታወቅባቸው በጣም 3 የጎሉ የስዕል አይነቶች አሉ። አንደኛው እመቤታችን ቅድስት ድንግል ማርያምን ሲያበስር የሚያሳየው ስዕሉ ነው። ይህም መጽሐፍ ስለሚነግረን የሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ መልአኩ ገብርኤል በ6ኛው ወር ከእግዚአብሔር ዘንድ ተልኮ እንደመጣና ድንግል ማርያምን እንዳበሰራት ድንግል ማርያምም እንደ ቃል ይሁንልኝ ብላ የመልአኩን ቃል እንደተቀበለችው በዚህም ክርስቶስን እንደጸነሰች ነው የሚነግረን። ይህን ስላይታችሁት ከሆነ ወደ እመቤታችን መጥቶ የምስራቹን እንደነገራት ለማስረዳት አበባ ይይዛል እሷ ደግሞ የሆነ ጥጥ ሐር ነገር ስትፈትል ያሳያል። ለምን ከተባለ እመቤታችን ቅድስት ድንግል ማርያም በቤተ መቅደስ ነው ያደገችው። ሐርና ወርቅ እያስማማች ትፈትል ነበር ይላል ቅዱስ ያሬድ በድርሰቱ። ስለዚህ ያንን ይገልጻል። መልአኩ አበባ ይዞ መታየቱ አበባ የደስታ ምሳሌ፣ የምስራች ምሳሌ ነውና የምስራች ይዞ እንደመጣ ነው። አንድም የእመቤታችን ንጽህናም ቅድስናም ያሳያል፣ በእስራኤላውያን ሕግ ማለት ነው። ስለዚህ አንዱ ይሄ ነው። መጽሐፍ ቅዱስ የሉቃስ ወንጌል ምዕራፍ 1 ቁጥር 26 ስለሚነግረን ነው ማለት ነው። ሁለተኛ መልአኩ ቅዱስ ገብርኤል 3 ወጣቶችን ከእሳት ሲያድናቸው የሚያሳይ ስዕል ነው የሚሳለው። ይኸውም በትንቢተ ዳንኤል ምዕራፍ 3 የምናገኘው ታሪክ ነው። ናቡከደነጾር የተባለ የባቢሎን ንጉሥ ጣዖት አቁሞ እንደነበረ በዛም ሰዓት ብዙ ሰው ሲሰግድ እነዚህ 3 ወጣቶች አንሰግድም በማለታቸው ምክንያት እሳት አስነድዶ ወደዚያ እሳት እንዳስጣላቸው እናውቃለን። በዚያን ሰዓትም የእግዚአብሔር መልአክ ከሰማይ ወርዶ ከእሳት እንደታደጋቸው መጽሐፍ ቅዱስ ይነግረናል። ስለዚህ ይህንንም በቤተ ክርስቲያናችን በስዕል መስሎ እናገኘዋለን። በሶስተኛ ደረጃ ሐምሌ 19 እንደምታውቁት ቅዱስ ቂርቆስና እናቱ ኢየሉጣን ከፈላ ውሃ ያዳነበት ቀን ስለሆነ ይሄም በስዕል መልኩ አለ። እናትና ልጅ በብረት ጋኑ ውስጥ በፈላ ውሃ ተጥለው የሚያሳይ ከዛም የእግዚአብሔር መልአክ ወርዶ ከዛ ሲያወጣቸው ሲያቀዘቅዝላቸው የሚያሳይ ስዕል ይሳላል ማለት ነው። ይሄኛው በገድለ ቂርቆስ የሚገኝ ነው። እነዚያ ሁለቱ ግን በመጽሐፍ ቅዱስ የተቀመጡ ታሪኮች ናቸው። ስለዚህ አሁን እዚህ ላይ መናገር የፈለጉት ነገር
ገብርኤል ረቂቅ ነው አይታይም፣ የት አይታችሁ ነው የምስሉት የሚሉ ሰዎች የዘነጉት መሰረታዊ ጉዳይ ነው። ስዕል የግድ በአይን እየታየ የሚሳል ሳይሆን በአይን ታይቶም ይሳላል በእርግጥ ነገር ግን ታሪክንም መሰረት አድርጎ መሳል ይቻላል። ለምሳሌ ራዕየ ዮሐንስ ምዕራፍ 12 ላይ ብእሲትን ተትለብስ ፀሐይ፣ ፀሐይን የለበሰች ሴት በሰማይ ታየች እያለ በስዕላዊ መልኩ ታሪክ ይተርካል። ይሄን አሁን መሳል ይቻላል። ስለዚህ ስዕልንና ፎቶን መለየት፣ የስዕልን ጠባይ ማወቅ ይገባል። ስዕላት በቤተ ክርስቲያናችን ዝም ብለው የሚናገሩ መምህራን ናቸው። ቃል አያወጡም፣ ግን ተናጋሪዎች ናቸው። ስዕላት በቤተ ክርስቲያናችን በሁሉም ቋንቋ የሚያስተምሩ ናቸው። ለምሳሌ ሶስቱ ወጣቶችን ከእሳት ሲያወጣ የሚያሳየውን ስዕል በኦሮሞኛ ወይም ኦሮሞኛ የሚናገሩ ሰዎች ቢያዩትም፣ አማርኛ የሚናገሩ ሰዎች ቢያዩትም፣ ትግረኛ ቋንቋ የሚናገሩ ሰዎች ቢያዩትም ይረዱታል። ምክንያቱም ከእሳት የሚያወጣ ሰው ነው እያዩ ያሉ መልአክ ነው። ስለዚህ በሁሉም ቋንቋ ማስተማር የሚችሉ ናቸው። እንዲያውም በአንዲት በዚች ብቻ ብዙ ነገርን እንድናስብና እንድንረዳ የሚያደርገን ነው። ስለዚህ ይሄ ጣዖት ነው የሚሉ ሰዎች መጽሐፍ ቅዱስን ጣዖት ነው እያሉት ማለት ነው። ይሄ ነው እመቤታችንን ሲያበስር የሚያየውንም ማለት ሲያበስር የሚያሳየውንም ስዕል አይተው የእግዚአብሔር መልአክ ከሰማይ ወርዶ ድንግል ማርያም እንዳበሰራት የሉቃስ ወንጌል ምዕራፍ 1 ነው የሚረዱበት። ሌሎችንም ቅዱሳት መጻሕፍትን ስንመለከት ታሪኩን መሰረት አድርጎ ሰዓሊያን ይስላሉ። የክርስቶስን ጉዳይ አሁን ብንመለከት ክርስቶስ ሲጸነስ የሚያሳይ ስዕል፣ ሲወለድ የሚያሳይ ስዕል፣ ወደ ግብፅ ሲሰደድ የሚያሳይ ስዕል፣ ገዳመ ቆሮንቶስ ከመግባቱ በፊት ሲጠመቅ የሚያሳይ ስዕል፣ ገዳመ ቆሮንቶስ ሲጸልይ የሚያሳይ ስዕል፣ ከዛም በኋላ እንጀራ በርክቶ ሲያበላ የሚያሳይ ስዕል፣ ወደ ነገረ ድነትም ስንመጣ መስቀል ላይ ሲሰቀል ተሰቅሎ የሚያሳይ፣ ከዛም ከመስቀል ሲወርድ ወደ መቃብር ሲቀበር፣ ከመቃብር ሲነሳ፣ ሲያርግ፣ ድጋሜ ሲመጣ፣ ይሄ አሁን የመጽሐፍ ቅዱስ ታሪክ ነው፣ ግን በስዕል መልኩ በቤተ ክርስቲያናችን ይገለጣል ማለት ነው። እና ይሄ ነገር በደንብ አስተውላችሁ ስለ ስዕል ያለውን አረዳድ የፕሮቴስታንቱ ዓለም ትክክል እንዳልሆነ ተረድታችሁ በእውነተኛዋ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያላችሁ ምዕመናን ስለ ስዕላት እውቀታችሁን ሰፋ አድርጋችሁ ለስዕላትም ደግሞ ተገቢውን ክብር እና እንክብካቤ በማድረግ በሃይማኖታችሁ እንድትጸኑ በዚሁ አጋጣሚ መልእክቴን አሳስባለሁ።